በኢራንና አሜሪካ መካከል የተጀመረው የሰጥ አገባ ውጥረቱ በጣም እየከረረ የመጣ ይመስላል። የኢራኑ የአይአርጂሲ ጄኔራል ኤሮስፔስ ዲቪዥን ኮማንደር የሆኑት ጄኔራል አሚር አሊ ሃጂ ዛዴህ እንደተናገሩት አሜሪካ በመካከለኛው ምስራቅ 10 የጦር ሰፈሮች እንዳሏትና በዚህም ውስጥ ከ50 ሺህ በላይ የአሜሪካ ወታደር እንደሚኖር ጠቅሰው አሜሪካ በኢራን ላይ አንዳችም አይነት ስህተት የምትፈጽም ከሆነ እነዚህ ወታደሮች ታሪክ ይሆናሉ ብለዋል። 10ሩም በመካከለኛው ምስራቅ ውስጥ የሚገኙ የአሜሪካ ቤዞች በኢራን ሚሳኤሎች ርቀት ሬንጅ ውስጥ እንደሚገኙ እና ወታደሮቹም በግላስ ወይም ደግሞ በብርጭቆ በተሰራ ቤት እንደሚገኙ ተናግረዋል። ጄኔራሉ በቃል ጄኔራሉ እንዳሉት ከሆነ በብርጭቆ በተሰራ ቤት ውስጥ የሚኖር ሰው ወደ ሌሎች ድንጋይ መወርወር የለበትም ብለዋል። ምን ለማለት አስበው ነው? እንግዲህ አንደኛ የአሜሪካ ጦር ሰፈሮች በአካባቢያችን በጣም በቅርብ ርቀት ይሆናሉ። በግልጽ የምናያቸው በግልጽ የምንቆጣጠራቸው እንቅስቃሴያቸውን ሁሉ የምንቆጣጠራቸው እንዲሁም ደግሞ በኢራን ሚሳኤል ሬንጅ ውስጥ እንደሆኑ ሲያመለክት፣ ሁለተኛው ደግሞ አሜሪካ እራሷ ማነችና ነው ወደ ሌላ ሀገር ጣቷን የምትቀስረው አይነት መልእክት ያዘለ መልስ ሰጥተዋል። እንደሚታወቀው ባሳለፍነው ቅዳሜ ማለት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን አሜሪካና እስራኤል በሚፈልጉት መልኩ በኒውክሌር ፕሮግራሟ ላይ ድርድር የማታደርግና ከስምምነት ላይ የማትደርስ ከሆነ ኢራንም ሆነ ኢራናውያኖች አይተውት በማያውቁት መልኩ በሚሳኤል እንደበድባለን ብለው ነበር። ጄኔራሉም መልስ የሰጡት ለዚህኛው ለዶናልድ ትራምፕ ማስጠንቀቂያ ነው።